Gas stations line the roads and highways across the United States, fueling the country's cars and trucks. በአሜሪካ ውስጥ የነዳጅ ዋጋ መጨመር በፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ላይ ከፍተኛ ፖለቲካዊ ጫና እያሳደረ ይገኛል። በአሜሪካ በአሁኑ ወቅት የአንድ ጋሎን ነዳጅ ዋጋ በአማካይ ወደ $4.02 ደርሷል። ይህም እንደ ኤሮፓውያን አቆጣጠር ከ2022 የታየው ከፍተኛ የዋጋ መጠን መጨመር ነው። የኢራን ጦርነት ከጀመረበት ከየካቲት ወር መጀመሪያ ጀምሮ የነዳጅ ዋጋ በ27 በመቶ ጭማሪ አሳይቷል። በተለይም በሆርሙዝ ወሽመጥ የተፈጠረው የትራፊክ መስተጓጎል ለዚህ ንረት ትልቅ ዋነኛ ምክንያት ሆኖ ታይቷል። ፕሬዝዳንት ዶናልድ ጄ ትራምፕ ወደ ስልጣን ሲመጡ የኤነርጂ ዋጋን በግማሽ ይቀንሳሉ የሚል ተስፋ ለህዝባቸው ሰጥተው የነበረ ቢሆንም አሁን ያለው ሁኔታ ግን ከዚያ በተቃራኒ እየሄደ በመሆኑ በአስተዳደራቸው ላይ ከፍተኛ ጥያቄን እያስነሳ ይገኛል። ሪፐብሊካኖች ቀደም ሲል በፕሬዝዳንት ጆ ባይደን አስተዳደር የነበረውን የነዳጅ ዋጋ መጨመር እንደ ትልቅ ፖለቲካዊ መሳሪያ ሲጠቀሙበት የነበረ ቢሆንም አሁን ግን ራሳቸው በተመሳሳይ ሁኔታ ውስጥ መውደቃቸው ለከፍተኛ ትችት ዳርጓቸዋል። ፕሬዝዳንት ትራምፕ የነዳጅ ዋጋው መጨመር በጦርነቱ ምክንያት እንደሆነና ጦርነቱ ሲያበቃ ዋጋው በከፍተኛ ሁኔታ እንደሚቀንስ በመግለጽ ላይ ናቸው። ይሁን እንጂ የኤነርጂ ሚኒስትሩ ክሪስ ራይት ዋጋው እስከ ዓመቱ መጨረሻ ድረስ ከፍ ብሎ ሊቆይ ይችላል ማለታቸው በአስተዳደሩ ውስጥ ከፍተኛ ግጭትን ፈጥሯል። በመጪው ህዳር ወር ለሚካሄደው የአሜሪካ ኮንግረስ የአጋማሽ ዘመን ምርጫ የነዳጅ ዋጋው ዋነኛ የመወዳደሪያ አጀንዳ ሆኗል። በቅርቡ የወጡ አንዳንድ የህዝብ መስጫዎች እንደሚያሳዩት ከ50 በመቶ በላይ አሜሪካውያን የነዳጅ ዋጋ መጨመር በቤተሰባቸው ኢኮኖሚ ላይ ከፍተኛ ተጽዕኖ እያሳደረ እንደሆነም ገልጸዋል። ከፍተኛ የነዳጅ ዋጋ ባለበት ሁኔታ ምርጫ ማካሄድ ለገዢው ፓርቲ አስቸጋሪ እንደሚሆን ተገምቷል። በተለይም በምግብና በቤት ኪራይ ዋጋ መናር የተማረረው ህዝብ የነዳጅ ዋጋ መጨመርን እንደ ተጨማሪ ሸክም እያየው ይገኛል። የነዳጅ ዋጋ መጨመር በሌሎች ዘርፎች ላይም ከፍተኛ ሰንሰለታማ ተጽዕኖን እያሳደረ ይገኛል። የናፍጣ ዋጋ ወደ $5.59 በማሻቀቡ የጭነት መኪኖችና የግብርና ምርቶችን የሚያሰራጩ መኪኖች ስራቸውን እንዲያቆሙ መገደዳቸው እየተነገረ ይገኛል። የነዳጅ ዋጋ በእጥፍ በመጨመሩ የአየር መንገድ ትኬት ዋጋ እንዲጨምርና የበረራ ቁጥሮችም እንዲቀንሱ አድርጓል። የአሜሪካ ዓመታዊ የዋጋ ግሽበት ወደ 3.3 በመቶ አድጓል። ይህም የፌዴራል ሪዘርቭ የወለድ ምጣኔ እንዲጨምርና ጫና እንዲያሳድርም አስገድዶታል። የዋይት ሀውስ ቃል አቀባይ ክሮሊን ሊቨንት የኢራን ኦፕሬሽን እንደተጠናቀቀ ዋጋው ይወርዳል ቢሉም የኢኮኖሚ ባለሙያዎች ግን ጦርነቱ ዛሬ ቢያቆም እንኳን የነዳጅ ዋጋው ወደ ቀድሞ ቦታው ለመመለስ ወራትን ሊወስድ እንደሚችል ያስጠነቅቃሉ። ይህም ማለት የነዳጅ ዋጋ እስከ ምርጫው ቀን ድረስ በፕሬዝዳንቱ ላይ ያለውን ፖለቲካዊ ጫና እንደቀጠለ ያቆያል ማለት ነው። በአሜሪካ ታሪክ የነዳጅ ዋጋ መጨመር ሁልጊዜ በስልጣን ላይ ላለው ፕሬዝዳንት ትልቅ ራስ ምታት ነው። ፕሬዝዳንት ዶናልድ ጄ ትራምፕ ይህንን ቀውስ በዲፕሎማሲ አሊያም ደግሞ በወታደራዊ መንገድ በፍጥነት መፍታት ካልቻሉም በመጪው ምርጫ ላይ የፓርላማ የበላይነታቸውን ሊያጡ እንደሚችሉም ተገምቷል።